ሰላም እንዴት ናችሁ? በጥያቄያችሁ መሰረት ለተማሪዎች የሚሆን የቢን ካርድ አሞላል ነው ይዤላችሁ የመጣው ማለት ነው። ቢን ካርድ ለእያንዳንዱ መድኃኒት ቢን ካርድ ይሞላል። እንዴት እንደሚሞላ ነው የማሳያችሁ ማለት ነው። ለተማሪዎች የሚሆን ቀለል ባለ መንገድ ነው ይዤላችሁ የመጣው። መጀመሪያ ላይ ኔም ኦፍ ፋሲሊቲ አለ። ሆስፒታል ከሆነ ጤና ጣቢያው ከሆነ እዚህ ጋር እንሞላለን የሱን ስም ማለት ነው። ከዚያ ሁለተኛ ደረጃ ደግሞ ፕሮዳክት ኔም ስትሬንግዝ ዶዜጅ ፎርም አለ እሱን እንሞላለን። ለምሳሌ አሞክሳሲሊን 250 ሚሊግራም ፐር 5 ኤምኤል ሰስፔንሽን ኦን ሰስፔንሽን ብለን ሙሉን እንጽፋለን ማለት ነው። ሌላኛው ዩኒት ኦፍ ኢሹ የምናደርገን የምንሰጥበት ነው። ዩኒቱ በቦትል መልክ ስለምንሰጣቸው በቦትል መልክ ነው ማለት ነው የገባው ብለን ኢሹ የሚደረገው ዩኒት ኦፍ ኢሹ ቦትል ብለን እንጽፋለን። ሌላው ማክሲመም ስቶክ ሌቭል፣ ኤመርጀንሲ ኦርደር ፖይንት እነዚህ ያሉ መሞላት አለባቸው። ለኛ ማክሲመም ስቶክ ሌቭላችን 4 መንዝ ነው ማለት ነው። ስለዚህ እዚህ ጋር ሁሌም ተመሳሳይ ናቸው ማለት ነው። ማክሲመም ስቶክ ሌቭል 4 መንዝ ነው። ኤመርጀንሲ ኦርደር ፖይንት 0.5 ወይም 2 ዊክ ነው ማለት ነው የሚሆነው። ስለዚህ አቨሬጅ መንዝሊ ኮንሰምፕሽን ደግሞ ካልኩሌት አድርገን የምናገኘው ነው። ስለዚህ ይሄንን ከጻፍን በኋላ በመጀመሪያው ዴት አለ። ዴት ላይ እንጽፋለን። ከዛ ዶክመንት ነምበር ሪሲቭ ኦር ኢሹ ያደረግንበት እዚህ ጋር እንጽፋለን። ሪሲቭ ፍሮም ኦር ኢሹድ ከማን ነው የተቀበልነው፣ ለማን ነው የምንሰጠው እዚህ ጋር እንጽፋለን። ለምሳሌ ከኤፕሳ ከተቀበልን፣ ስለዚህ ትራንዛክሽን ላይ ሞዴል 19 ሪሲቭ ለማድረግ 22 ደግሞ ኢሹ ለማድረግ የምንጠቀምባቸው ናቸው ማለት ነው። ስለዚህ እዚህ ጋር ለትራንዛክሽን ላይ ከኤፕሳ ከፒኤፍኤሲ ከተለያዩ ሰፕላይ ኤጀንሲዎች ከተቀበልን ለኦፒዲም ከሰጠን እዚህ ጋር ነው የምንጽፈው ማለት ነው። ሌላ ኳንቲቲ ኦፍ ኢሹ ኳንቲቲ ላይ ሪሲቭ ኢሹ ሎስ አድጀስትመንት ባላንስ የሚሉ ፎርሞች አሉ። እነዚህ መሙላት አለባቸው። ሎስ አድጀስትመንት ላይ ማይነስ ሳይን እናስቀምጣለን። መቼ ዳሜጅ ኤክስፓየር ቴፍት የተሰረቀ ካለ እዚህ ጋር በማይነስ ሳይን ነው የምናስቀምጠው ማለት ነው። ሌላኛው አድጀስትመንት ደግሞ በፕላስ ሳይን ነው። በሎን መልክ በዶኔሽን የተገኘ ከሆነ መድኃኒቱ በፕላስ ሳይን እናስቀምጣለን ማለት ነው። ሌላው ባላንስ እናስቀምጣለን። እዚህ ጋር እንደምታዩት ባላንሱን እዚህ ጋር ነው የምንጽፍበት። ባች ነምበር ላይ እያንዳንዱ መድኃኒት ባች ነምበር ይቀመጥለታል። ኤክስፓየር ዴት ይጻፋል። እዚህ ጋር ኤክስፓየር ዴት እንጽፋለን። ሪማርክ ደግሞ ሎስ አድጀስትመንት ላይ ያስቀመጥናቸውን ኢንፎርሜሽን የምንጽፍበት ነው። ለምሳሌ የተሰረቀ፣ ኤክስፓየርድ ያደረገ፣ የተሰበረ እያልን እነዚህ ሎስ አድጀስትመንት ላይ እዚህ ጋር እንጽፋለን ማለት ነው ሪማርክ ላይ። ስለዚህ ሎስ አድጀስትመንት ላይ የምናስቀምጣቸው ምክንያቶች እዚህ ጋር ነው የሚጻፉት ሬዝን ላይ ማለት ነው። ሎስ አድጀስትመንት ላይ እዚህ ጋር በሲዩሲ ጊዜ በተለያየ ፎርማቱና መድኃኒቱን ኢንፎርሜሽን የያዙት በተለያየ በሁለት ፔፐር ነው የሚመጣልን ማለት ነው። ፎርማቱን ለብቻ የምንሞላበት፣ ኢንፎርሜሽን የያዘው ደግሞ ለብቻ ነው ማለት ነው። ስለዚህ ከኢንፎርሜሽኑ ወደ ፎርማቱ ነው የምንሞላው ማለት ነው። እዚህ ጋር እንደምታዩት በኢንፎርሜሽን ለምሳሌ የአሞክሳሲሊን ኢንፎርሜሽን አለ። ከዚህ እያንዳንዱ ኢንፎርሜሽን እየወሰድን ፎርማቱ ላይ ነው የምንሞላው ማለት ነው። ለምሳሌ እዚህ ጋር እንደምታዩት ቢን ካርድ አለ። ከዚያ ፎርማቱ ደግሞ የቢን ካርድ ፎርማቱ አለ። እዚህ ጋር ነው ጥያቄው ወይም ዴሞንስትሬሽን ጥያቄዎች እዚህ ጋር አሉ የምንሞላቸው ማለት ነው። ስለዚህ ለምሳሌ ዚስ ቢን ካርድ ኢዝ ቢንግ ዩዝድ ፎር ነቀምቴ ሄልዝ ሴንተር ቢን ካርድ ፎር ፓራስታሞል 120 ሚሊግራም ፐር 5 ኤምኤል ሲረፕ ዘ ኒው ቢን ካርድ ኢዝ ቢንግ ስታርተር ቱ መስከረም 2002 ዘ ላስት ባላንስ ፍሮም ዘ ፕሪቪየስ ቢን ካርድ ኢዝ 1000 ቦትል ዊች ሃቭ ባች ነምበር ኦፍ 071239 ኤንድ ዘ ኤክስፓየር ዴት ኦፍ ጁላይ ይላል ማለት ነው 2010። እዚህ ጋር ፍሮም ዘ ላስት ወይም ፍሮም ዘ ላስት ባላንስ አለን ማለት ቢጊኒንግ ባላንሳችን ነው ማለት ነው። ቢጊኒንግ ባላንሳችን የምናደርገው 1000 ነው ማለት ነው። መቼ መስከረም 2002 ላይ ማለት ነው። 1000 ቢጊኒንግ ባላንሳችን ይሆናል። ምክንያቱም ፍሮም ፕሪቪየስ ዘ ላስት ባላንስ አለን ማለት ይሄ ቢጊኒንግ ባላንሳችን እንጽፋለን ማለት ነው። የትላይ ነው ወደ ታይ ስክሮል አድርገን ቢን ካርድ ፎርማታችን ላይ እንጽፋለን ማለት ነው። ስለዚህ በ2002 ላይ ከዛ 1000 ባላንሳችን እንጽፋለን ማለት ነው። ከላይ ሄደን ብናየው
1000 ቢግኒንግ ባላንሳችን ነው ማለት ነው። ቢግኒንግ ባላንስ ላይ 1000 እንጽፋለን። ሌን ወደ ላይ እንሄድና ባች ነምበሩን እንጽፋለን። ባች ነምበሩ ይሄንን 0712 ወደ ታይ ሄደን እንጽፋለን ማለት ነው። ይሄ 0712 309 ባች ነምበሩ። ከዛ ኤክስፓየር ዴት ጁላይ 07 2010 ብለን ኤክስፓየር ዴቱንም በዚሁ ትክክል እንጽፋለን። ይሄው 7 2010 ብለን ኤክስፓየር ዴቱን ጻፍን ማለት ነው። ዜን መስከረም ሌላኛው መስከረም 8 ላይ ደግሞ 50 ቦትል ኢሹ አድርገናል። ለማን? ለኦፒዲ ዲስፔንሰሪ ፋርማሲ ዊዝ ባች ነምበር 0712 ኤክስፓየር ዴት በ7 2010 ዩዚን ሞዴል 22 ነው ማለት ነው ኢሹ ያደረግነው። ስለዚህ በሞዴል 22 ለኦፒዲ ፋርማሲ ኢሹ አድርገናል ማለት ነው። ስለዚህ ይሄንንም ከታይ ሄደን እንሞላለን ማለት ነው። ከታይ ሄደን ፎርማታችን ላይ እንደምታዩት 8/1/2002 ላይ ከዛ 50 ኢሹ አድርገናል። ስለዚህ ኢሹ ላይ መሳት የለብንም ማለት ነው። ኢሹ ማድረጋችን ማለት ነው ኢሹ ያደረግነው ነው ማለት ነው። ስለዚህ ሞዴል ነምበሩን ደግሞ እንጽፋለን ማለት ነው። እዚህ ጋር ኤው 828301 የሚለውን ኢሹ ያደረግነው ሞዴልና ዶክመንት ነምበር እንጽፋለን። ዜን ኤክስፓየርድ ዴቱን ከመጻፋችን ባች ነምበር እንጽፋለን ማለት ነው። ባች ነምበሩ እዚህ ጋር መጻፍ አለበት። ኢሹ ያደረግነው 50 ቦትል መሆኑን ከእንትን ካልን በኋላ እዚህ ጋር መሳሳት የለብንም። ኢሹ ማይነስ ነው የምናደርገው ማለት ነው። ቁጥር እንዳንሰሳት ከ1000 ከዛ 950 ቀርቶናል ማለት ነው። ከ1050 ስንቀንስ 950 ቀርቶናል ማለት መሳሳት የለብንም ማለት ነው። እዚህ ጋር ሲዩሲ ላይ ፌል ዋናው ቁጥሩ መምጣቱ አለመምጣቱ ነው። ትክክል ፎርማቱን እንዴት ብንሄድም ስለማያረሙልን ፋይናሊ ቁጥሩ ትክክል መምጣት አለበት 950 መሆን አለበት ማለት ነው። ዜን መስከረም 15 ላይ 2002 ደግሞ ኢሹ 50 ቦትል ለኦፒዲ ዲስፔንሰሪ ዩኒት ኢሹ አድርገናል ማለት ነው። ስለዚህ መስከረም 15 ደግሞ በዚሁ ወር ማለት ነው ለኦፒዲ ዲስፔንሰሪ ኢሹ አድርገናል 50 ከዛ 900 ይቀረናል ማለት ነው። ሞዴል ነምበሩን ሞዴል 22 ዶክመንት ነምበሩ ካለን ዶክመንት ነምበሩ 828302 ብለን እንጽፋለን ሄደን ማለት ነው። ይሄ ዶክመንት ነምበሩ ካለን ግን ሞዴል 22 ብለን መጻፍ እንችላለን። ስለዚህ ሞዴል 22 ኢሹ ለማድረግ ነው። ሞዴል 19 ደግሞ ሪሲቭ ለማድረግ የምንጠቀምበት ሞዴሎች ናቸው ማለት ነው። ስለዚህ እነዚህን መርሳት የለብንም ማለት ነው። ኦራሊ መመለስ ብንጠይቅ መመለስ አለብን ማለት ነው። ሞዴል 22 ኢሹ ለማድረግ ሪሲቭ ለማድረግ 19 ነው ብለን ኦራሊ በምንጠይቅበት ጊዜ እንመልሳለን ማለት ነው። ስለዚህ እዚህ ጋር እንደምታዩት መስከረም 23 ደግሞ ሌላ ሪሲቭ አድርገናል ማለት ነው። በዚህ ወር 1000 ቦትል ፍሮም ፒኤፍኤስኤ በሞዴል 19 በነምበር 123456 ባች ነምበር ኦፍ ይሄ የምታዩት ተጽፏል። ኤክስፓየር ዴቱም በ10 2010 ነው ማለት ነው። እዚህ ጋር ከተሄደን እንጽፋለን ማለት ነው። ስለዚህ መስከረም 23 ላይ መስከረም 23 እዚህ ጋር እንጽፋለን። በመስከረም 23 1000 ሪሲቭ ላይ ነው የምንጽፈው ማለት ነው። መሳት የለብንም። እዚህ ጋር ሪሲቭ 1000 ተቀብለናል ማለት ነው። እዚህ ጋር 1000 ስንቀበል 1850 እንደምረዋለን ማለት ነው። ሪሲቭ በምናደርግበት ጊዜ መደመር ነው ማለት ነው። ሌላው ኤክስፓየር ዴቱን ባች ነምበሩን እዚህ ጋር እናያለን ማለት ነው። ስለዚህ ኤክስፓየር ዴቱ ፈርስት ኤክስፓየር ፈርስት አውት የምንለው ቀድሞ ኤክስፓየር እንደሚያደርገው ቀድሞ መውጣት ስላለበት ከዛ ነው የምናቀናንስ ማለት ነው። ይሄንን መጻፍ አለብን ማለት ነው። ይሄን መርሳት የለብንም። ሁለት ኤክስፓየር ዴታቸው የተለያዩ ከሆኑ መጀመሪያ ኤክስፓየር እንደሚያደርገው ነጋ ነው የምንቀንሰው፣ በኋላ ኤክስፓየር የሚያደርገው ወደ ኋላ ይቀራል ማለት ነው። ሌላኛ የምንሄደው ደግሞ ከላይ እንደምታዩት ከላይ ሄደን በጥቅምት 29 ላይ በዚህ ወር ቆጠራ ላይ 930 ቦትል መጥቷል ማለት ነው። 930 ቦትል ግን 950 ነበር መምጣት ያለበት ማለት ነው ቆጠራ ሲደረግ። ስለዚህ እዚህ ጋር ዲስክሪፓንሲ ስንት መጥቷል ማለት ነው? -20 ማለት ነው። ስለዚህ ከ950 930 ሆኗል ማለት ነው። 20 ምን ሆኗል? በዲስክሪፓንሲ ወይም ተሰብሮ ወይም ቴፍቱኖ ሪማርክ ላይ መጻፍ አለብን ይሄን ማለት ነው። ይሄ ፋይናላችን ነው። ሌላውን እንዳለ ያለፍኩት ሙሉ በዚህ መልክ ሄደን መጨረሻ ላይ
ተቆጥሮ የተገኘው ዲስክሪፓንሲ ካለ በማይነስ ሳይን ነው የሚቀመጠው። ማይነስ 20 ነው። ይሄም የጠፋው ነው ወይም ኤክስፓየርድ ወይም ቴፍት ነው ምክንያታችንን እናስቀምጣለን ማለት ነው። ስለዚህ በቀላሉ የቢን ካርድ አሞላል ይሄን ይመስላል ማለት ነው።